መጮ የቀራት በቃ ወርዳኝ ምናምን እያለች በጣም በኃይለኛው እያንኳኳች ሰላም ሰላም፣ እንዴት ናችሁ? ውድ የሀገሬ ልጆች፣ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። እናንተ ግን ሰብስክራይብ ያደረጋችሁ አይደለም? ሰብስክራይብ ያደረጋችሁ ቻናል ቤተሰብ ሁኑ ማለት ነው። የዛሬው ቪዲዮአችን እንሂድ። የዛሬዋ ባለ ታሪካችን ኤምሊ ትባላለች። ያው በውጭ ሀገር የተከሰተ ታሪክ ነው እና የዛሬው ታሪካችን የሚጀምረው በሀገር አሜሪካ ነው። ኤምሊ ትባላለች። ኤምሊ የ29 ዓመት ልጅ ናት። ኑሮዋን በአሜሪካ ያደረገች ነገር ግን አሁን ስራዋን ለቃ እንደውም ሀገሪቷን ለቃ ወደ ሌላ ሀገር ሙቭ ልታደርግ ያሰበች ልጅ ናት። ታዲያ እቺ ልጅ ከአፓርትመንቷ ትወጣና ሁሉም ቋንቋ ጨርሳለች። ሁሉም እንደጨርሳለች ሻንጣዋን ይዛ ወደ ምትሄድበት መኪና ውስጥ ትገባለች ማለት ነው። ልክ መኪና ውስጥ ስትገባ ታሪኩ እንዳለ ይቀያየራል። የምትሄድበት መኪና ሎክ ይደረጋል። እንዳለ ሎክ የምትሄድበት መኪና ሎክ ይደረጋል። በሮቹ እንዳለ ሎክ ይደረጋሉ። መስኮቶቹም እንዳለ መክፈት እንዳይቻሉ ተደርገዋል። የጠራችበትን አፕሊኬሽን ታያለች፣ እንዳይከፈት ተደርገዋል። ከለመደችው ሹፌርም ወጣ ያለ ነው የዛሬው ሹፌር። ሌላ ጊዜ ሹፌር ተመድቦላት ነበር በካምፓኒ የምትንቀሳቀሰው። የዛሬው ሹፌር ለየት ብሎባታል። ሰላምታ ካቀረበችለት በኋላ ወደ ኤርፖርት እንደምትሄድ ነግረዋለች። ነገር ግን አካባቢው ጸጥ ብሏል። የሚሄዱበት አቅጣጫ እንዳለ ጸጥ ያለ ነው። የዚህ ጊዜ ግራ ትጋባለች። ካለመደችው መንገድም ወጣ ባለ መንገድ ነው እየሄደ ያለው። ስለዚህ ጠጋትንና መንገዱን ግን አልተሳሳትክም አይደል? አውቀዋል የት እንደምንሄድ ትለዋለች። ያው እንዳልተሳሳቱ ይነግራትና በትክክለኛው መንገድ እየሄደ እንደሆነና ቁጭ በይ እኔ መንገዱን አውቀዋለሁ እኔ ሹፌሩ አይነት መልስ ይሰጣታል ማለት ነው። የዚህን ጊዜ ትደናገጣለች። ከዛ ዝም ብላ ቁጭ ብላ ነገሮቿን መቀኘት ትጀምራለች። የምታልፍበትን ቦታዎች መመዝገብ ትጀምራለች። የምታይበትን ሁሉን በቃ የምታያቸውን ነገሮች እንዳለ ለማስታወሻነት እያለች ስልኳ ላይ ትመዘግባለች። ከዛም ጭራሽ ወደ ጭልም ወዳለና ወደ መታጠፊያ የሚያስፈራ መታጠፊያ የሚመስል ውስጥ ይገባል ማለት ነው። እዚህ ጊዜ በጣም ትደናገጥና እንዲያወርዳትና ራሷ በሌላ መኪና እንደምትሄድ ትነግረዋለች። በዚህ መንገድ አይደለም መሄድ የምፈልገው፣ እዛ ፒክ ማድረገው እቃ አለ በዛኛው መንገድ፣ ስለዚህ እዛ ስለሆነ የምሄደው አውርደኝና እኔ በሌላ ታክሲ ሄዳለሁ ችግር የለውም ትላለች። ሰውየው ግን ዞር ብሎ ገላምጧት መልሶ ዞሮ መንገዱን ይቀጥላል ማለት ነው። ከዚህ እዚህ ሳለ ስልክ መደወል እንዳለባት ታስብና ጓደኛዋ ጋር ትደውላለች። አንዴ ትደውላለች አታነሳም፣ ሁለቴ ትደውላለች አታነሳም፣ ሶስተኛ ጊዜም ስትደውል አታነሳም ጓደኛዋ። ሰዓቱ ማታ ነው፣ በቃ ተኝታ ነው ሊሆን የሚችለው ብላ ቴክስት አድርግላታለች። ያለችበትን ሁኔታ እንደዚህ ነው፣ ምንም አይነት ነገር ቢፈጠር እንደዚህ አይነት መኪና ውስጥ ገብቻለሁ እንደዚህ ነው ብላ ቴክስት ታደርግላታለች ለጓደኛዋ። ግን መልስ አልሰጠቻትም። ስል ጓደኛዋ መንገዱ ይሄዳሉ፣ በጣም እየሄዱ ነው። መዳረሻ የሌለው መንገድ የሚመስል ነው። በቃ ረጅም መንገድ ይሄዳሉ፣ አይደርሱም። በዛኛው ሰው በምታውቀው መንገድ ቢሆን እስካሁን ድረስ ባለችው ደቂቃ ደርሰው ነበር የሚሆነው። በጣም ተጨንቃለች፣ በጣም ስትረስ ሆናለች። ውስጧ በቃ ሰላም አይደለም ያለው። ከዛ በቃ ቤተሰብ ጋር መደወል እንዳለባት ይሰማትና እናቷ ጋር ትደውላለች። የዚህ ጊዜ እናቷ ታነሳላትና ታናግራታለች። እንደዚህ ነው በቃ እንዲህ ነው ብላ ለመናገር ያው ስለሚሰማት አትችልምና በቃ ጀስት ወደ ኤርፖርት እየሄድኩኝ ነበረ፣ እንደዚህ መጣልኝ ታክሲ እንደዚህ ነው እና በስኪ በሌላ መንገድ እየሄደ ነው፣ ስደርስ አሳውቅሻለሁ፣ ያለውበትን ነገር ላሳውቅሽ ብዬ ነው ትላታለች ለእናቷ። እሺ በቃ አሳውቂኝ ተባብሎ ይዘጋል ስልኩ ማለት ነው። ከዛ ግን ሰደሊ ሹፌሩ ያቆምና የማታውቀው ሰው መኪና ውስጥ ይገባል ጋቢና። ምን እንደሆነ ስትጠይቀውም አልመለሰላትም። ሹፌሩ ዝም ብሎ ገብቶ ይሄዳሉ። ከዛ በቃ መጮ የቀራት በቃ ወርዳኝ ምናምን እያለች በጣም በኃይለኛው እያንኳኳች መጨረሻ ላይ በጣም ያስፈራራታል። ሰውዬው ዞሮ ዝም ማትይ ከሆነ የከፋ ነገር ውስጥ ነው የምትደርሹ ምናምን በቃ የለም ያስፈራራታል ማለት ነው። በዚህ ጊዜ በጣም ትደነግጣለች። እንደታሰበው አልነበረም። ከመደንገጥም አልፋ ዛፌን ትነቅላለች። የዚህ ጊዜ ሹፌሩን በጣም ይደነግጣል። ምክንያቱም እንደዚህ አልነበረም የሚያሰቡት። እንደምንም ብሎ ውሃ አድርገውላት አረጋግተዋት ወደ ኤርፖርት እንደሚወስዷት ምንም የተለየ ሌላ ነገር እንደሌለ ነግረዋት መልሰው ድጋሚ መኪናውን አስነስተው መንገድ ይጀምራሉ ማለት ነው።
ከዛ ያው ስለደነገጠች ፌንት ምናምን በልታ ስለነበር እነሱም ደንግጠው ስለነበረ ያው መንገድ የሆነ ቦታ ላይ ይወስዳታል። ታዲያ በሩን ከፍቶ ሲያስወርዳት ጓደኞቿ ለሷ ብለው ያዘጋጁት ዝግጅት ነው። ሰላም ግቢ ወይም ደግሞ ሰላም ሁኚ ብለው በትንሹ ፕሮግራም አዘጋጅተውላት ግን ደንግጣ እና ማይረሳ ሞመንት ለማሳለፍ ብለው ያዘጋጁት ፕሮግራም እንደሆነ ይገባታል። ስትወርድ ሰርፕራይዝ ያደርጓታል። በተለያየ አይነት ዘፈን ተከፍቶ እንትኖች ፊኛዎች ይዘዋል ምናምን በቃ ቻው ሳትል ትሄጂ ነበረ ምናምን ብለው ጓደኛዋ ስደውልላት የነበረችው ጓደኛዋ ማታነሳው ለካ አውቃ ነው። ታቅፋታለች። በቃ የተለየ ነገር ማለት ነው። ታዲያ ይሄ ነገር ግን አላስደሰታትም። ኤሚሊን ባይዘዌ እንደተናገረችው ከሆነ እሷ አላስደሰታትም። ምክንያቱም በጣም ስትረስ ሆና ነበረ። ፕላስ ደግሞ እዛ ኤርፖርት ያው በጊዜ ገብታ ቼኪን ማድረግ ነበረባት ምናምንና ጓደኞቿ የሰሯት ስራ በጣም ስላዝናናኝ እና ለብዙዎች ትምህርት ይሆናል ይሄ ስላሰብኩ አንዳንዴ ሰውን ሰርፕራይዝ ማድረግ ስናስብ ቀድመን አስደንግጠን እንላለን እና እንደዚህም አለ። ምክንያቱም በጣም ስትረስዱ ከመሆኗ የተነሳ ፌንቱላ ነቅላ ምናምን ነው የተመለሰችው እና ጓደኞቿን በዚህ መልኩ ሰርፕራይዝ አደረጓት። ባልጠበቀችው እና ባልገመተችው መልኩ ማትረሳው ሚሞሪ ሆኖላት እሷም ደግሞ ይህን ሼር ያደረገችውን ቪዲዮ የሰራችው ሌላ ሀገር ከገባችሁ በኋላ ነው ማለት ነው። እና በጣም ስለተመቸኝ ታሪኩ ላካፍላችሁ ብዬ ነው። እናንተም ደግሞ ሰብስክራይብ ያደረጋችሁ እና ደግሞ የራሳችሁ የተለያየ አይነት ታሪክ አላችሁ ሰውን ያስተምራል የምትሉትም ሊሆን ይችላል፣ ያዝናናል የምትሉትም ሊሆን ይችላል። የተለያየ ቪዲዮ ካላችሁ ሮማን በሚለው የኢንስታግራም አካውንት ወይ ደግሞ ሮሚ የሚለውን የቲክቶክ አካውንት በመጠቀም መላክ ትችላላችሁ ማለት ነው። የዛሬ ቪዲዮአችን የሚመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የቻናላችን ቤተሰብ ሁኑ። ሰላማችሁ ብዝት ይበልልኝ።